ዛሬ የተገለጠልኝ ሊገለጥብኝ ነው በሚል ሐሳብ እናገራለሁ። የተገለጠልኝ ሊገለጥብኝ ነው። የተገለጠልኝ ሊገለጥብኝ ነው። በጣም ወርሺፕ ሊደርስ እግዚአብሔር ይባርክ። ሚውዚሺያንስ በጣም ጌታ ይባርካቸው። እነሱ ለኛ የሰጠን ጌታ ነው። ክብር ለኢየሱስ ይሁን። ይሄንን ብርቅ መንፈስ ማምጣትም እኮ እሱም መጥቶ ደግሞ መጠቀምም ሌላ ነገር መጥቶም ዝም ብሎ እኮ ሰው ይሄዳል። መጥቶ ደግሞ መንካት ከዛ መለወጥ እንደተነካኩ ማስታወቅ። ያዕቆብ ነካው አይደል? ሲታገለው አደረ ይላል እና የሚታገለው ሰውዬ ሊነጋ ቀላልቷልና ልቀቀ። ፕሪንካርኔሽን ነው። ኢየሱስ በስጋ ሳይመጣ በፊት ነውና ድሮም እንዲመጣ ነበር፣ ፊዚካል ይታያቸው ነበርና ሊነጋ ቀላልቷልና ልቀቀኝ ሲለው ያዕቆብ እንደ ካልባረከኝ አልለቀቅም ሲለው ስም ማን ነው? በዚህ አንድ ያለፈው ያቄለ ኤሳው ነኝ ብሎ እኮ አባቱን እንዲህ እላዩ ላይ እናቱ ጸጉሩ ሰፍታለት ሸውዶ ሄዷል። ዛሬ የመጣው እጅም ልብም ያያል ማለት እጁን ነክቶ አይሸወድም፣ ልቡንም ነው የሚያየውና ማን ሲለው ደክሞታል። 20 ዓመት ለሚስት ለፍቷል። ያዕቆብ ነኝ ሲለው እንግዲህ ከዚህ በኋላ ያዕቆብ አትባልም ማለት ስም አይደንቲቲ ነው። እስራኤል ብያለሁ አለውና የጭኑን ሹሉዳ ነካው ይላል። ምን እንደተቃለ የጭኑን ሹሉዳ ከመጋጠሚያው ላይ ተናገ ይላል። ሰውንም እግዚአብሔርን ማሸነፍ አይደለ? እግዚአብሔርን ተሸነፋችሁ ነው የምታሸንፉት። ያዕቆብ ነኝ ሲለው በቃ ተሸነፈለት። ኤሳው ነኝ ብሎ ተቶት ነው የሚሄደው። መነካቱ ግን እንዲያስታውቅ ያነክስ ነበር ይላል። ስለዚህ የተነካ ያስታውቃል። ነክቶኛል ባትሉም ታስታውቃላችሁ። በደንብ አሜን በሏ። አጠገባቸው ሰው ከተነካ እናቀሃለን በሉት። እሺ ፊልጵስዩስ ምዕራፍ 1 ፊልጵስዩስ ደብዳቤ ሁላችን እንደምናውቀው የሐዋርያው የቅዱስ ጳውሎስ ደብዳቤ ነውና ወንድማችን ጳውሎስ በአዲስ ኪዳን ላይ በጣም በተረጋገጠ መንገድ የጻፋቸው 13 ደብዳቤዎች አሉ። ከሮሜ ጀምሮ እስከ ፊሊሞና ድረስ ማለት ነው። ምናልባት የዕብራውያን መልእክት የእርሱም ላይሆን ይችላል፣ ግን ያው የእርሱ እንደሆነ ነው የማምነው። የእርሱ ላይሆን ይችላል የሚሉ በጣም ብዙ ሰዎች አሉ እና የተረጋገጠ 14 ደብዳቤ ጽፏል። የአዲስ ኪዳናችንን 3/4 የጻፈ ሰው ነው እና ከ27 መጽሐፍ 14 የጻፈ በጣም ታላቅ የእግዚአብሔር ሐዋርያ ነውና ከነዚህ 14 ደብዳቤዎች መካከል የፊልጵስዩስ ደብዳቤ አንዱ በጳውሎስ እጅ የተጻፈ ደብዳቤ ነውና ይሄ ደብዳቤ ጳውሎስ በ63 ዓመቱ ነው የጻፈው። አርጅቶ ነው የጻፈው ጳውሎስ። ይህንን ደብዳቤ ሮም ከተማ የቁም እስረኛ በነበረበት ጊዜ ከጻፈው በኋላ 2 ዓመት ብቻ ነው የኖረው። ይህን ደብዳቤ ጻፈ። 2 ዓመት ማሜርታይን የሚባል እስር ቤት ተጣለ። በ65 ዓመቱ ሁለተኛ ጢሞቴዎስን ጻፈ። ጳውሎስ በኔሮ አማካኝነት ተገሎ ወደ ጌታ ሄደ። ስለዚህ ሰውየው በ30 ዓመቱ ጌታን አገኘ። በ65 ዓመቱ ወደ ጌታ ሄደ። 35 ዓመት በጌታ ቤት ቆየ። 20 ዓመት እስር ቤት ቆየ። 15ቱን ዓመት ነው እንደዚህ ዱባይ አቡዳቢ ምናምን እየዞረ ያገለገለው። ጌታ ይባረክ። አጠገባቸውን ሰው ወንጌል ባንተ ይሰበካል በሉት። ክብር ለኢየሱስ ይሁን። የእግዚአብሔር ቅዱሳን ስሙኝ። ፊልጵስዩስ ደብዳቤ እንደነገርኳችሁ ነው በእርጅናው በ63 ዓመቱ አካባቢ ነው የጻፈውና የጳውሎስ የእስር ቤት ደብዳቤ መሆን ብቻ አይደለም። ከእስር ቤት ደብዳቤዎች መካከል በጣም ጳውሎስ መከራ እየተቀበለ የጻፋቸው ደብዳቤዎች አሉ። በጣም ኖርማሊ መታሰር ራሱ መከራ ነው። ሰንሰለት እጅ ላይ መግባት፣ የእግር ብረት መቀመጥ በጣም መከራ ነው፣ ቻሌንጅ ነው። ከነዛ ውስጥ ደግሞ በጣም እየተሰቃየ ከጻፋቸው መሃል የፊልጵስዩስ ደብዳቤና የሁለተኛ ጢሞቴዎስ ሁለቱ ደብዳቤዎች ጳውሎስ በጣም እየተሰቃየ የጻፈው ደብዳቤ ነው እና ጳውሎስ እየተገረፈ ነው። ሊሚቴሽን ላይ አለ፣ ሰንሰለት እጁ ላይ አለ፣ እግር ብረት እግሩ ላይ አለ። በጣም ጠባብ የሆነች እስር ቤት ውስጥ ነው ያለው። ይህንን ደብዳቤ ሲጽፍ በጣም የሚገርማችሁ ይሄ ደብዳቤ 4 ምዕራፍ አለው፣ 104 ቁጥር አለው፣ 2002 ቃል አለው። አንድ ምርጥ አንባቢ በ20 ደቂቃ ያደርገዋል። ጎናቸውን ሰው ፊልጵስዩስን በነጻ ተጋብዛል በሉት። ዛሬ ማታ ብባቸው አትደሩ። አሜን። እና በዚህ በጣም አጭር በሆነች ደብዳቤ እየተገረፈ ነው። ጀርባው እየተተለተለ ደም ይንጠባጠባል፣ እግሩ በበትር ይደበደባል። እስር ቤት ውስጥ ነው ያለው። ሰንሰለት እጁ ላይ አለ፣ እግሩ ላይ እግር ብረት አለ። ጠባቂ ወታደር አጠገቡ ቆሞ ጳውሎስ በዚህ አይነት መከራ ውስጥ እዚህ ደብዳቤ ላይ በዚህ አጭር ደብዳቤ ከ16 ጊዜ በላይ ስለ ደስታ ይጽፋል።
እየተገረፈ ጀርባው እየተተለተለ በጌታ ደስ ይበላችሁ ይላልና ሰዎቹ እንዲላሉ ደብዳቤ ነው እንደ ዘንድሮ በታብሌት በመናምን የለም ሌተር ነውና አንድ ጥሩ የግሪክ ቋንቋ ዕውቀት ያለው ሰው ቆሞ ሲያነብ ሰው ይሰማል። ጳውሎስን ደግሞ በዝና ያውቁታል። ምዕራፍ 16 የፊልጵስዩስን ቸርች ሐዋርያ 16 የተከላት ራሱ ነውና እስር ቤቱ የተነቃነቀው የሟርት መንፈስ ያደረባት ሴት አጋንንት ያወጣው ሊዲያን ወደ ጌታ ያመጣው እዛ ከተማ በጣም ኖን ነው ፊልጵስዩስ ፖል እና ጳውሎስ ደብዳቤ ጽፏል ሲባል ሰው ሁሉ ተሰብስበው ልክ እንደናንተ ማለት ደስ ሲሰማ በጌታ ደስ ይበላችሁ ጳውሎስ አሞታል ይላል። አሞታ ይሄ ሰው ግርፋት በዛበት አይምሮ ሳተ ሲሉ ደግሜ እላለሁ ስቻ አይደለም መከራ በስቶብኝ አይደለም። አማኝን የሚቆጣጠረው የሚመጣለት ደስታም የሚመጣበት መከራም ሳይሆን የተያዘበት ክርስቶስ ሕይወት ነው። በምንም አይነት ቻሌንጅ ውስጥ ብታልፉ ደስ ሊላችሁ ይገባል። ደስታችን አንኮንዲሽናል። በደንብ አሜን በሏል። ስለዚህ ነው ጳውሎስ በእንዲህ አይነት ቻሌንጅ ውስጥ ከ16 ጊዜ በላይ ስለ ደስታ በዚህ ደብዳቤ ላይ ይጽፋል እና ጳውሎስ በየደብዳቤው የራሱ ካራክተር ኔቸር አለው። እዚህ ደብዳቤ ላይ ጳውሎስ ምን ይመስላል? ፊልጵስዩስ ላይ ምን አይነት ሰው ነው ጳውሎስ? ስትል የእስር ቤት ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ ግርብረት አለ፣ ሰንሰለት እስር ቤት ውስጥ ነው ያለው። እሮጣለሁ ይላል። ተፈቶ መሮጥ ላቃተው እስረኛ ይሮጣል። እሮጣለሁ እንደውም የኋላዬን እየረሳው ከፊት ያለው ለመያዝ ወደፊት ዘረጋለሁ። ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እፈጥናለሁ። ገና እንዲያስኩት አድርጌ ሁሉ አልቆጥርም። ያመዋል ጳውሎስ። ገና እንዲያስኩት አድርጌ አልቆጥርም ምን ማለት ነው? ጳውሎስ አዲስ ክርስቲያን እኮ እንዳይመስል ይሄን ደብዳቤ ጽፍ 33 ዓመት በጌታ ቤት ቆይቷል። ይሄን ደብዳቤ ከመጻፉ 14 ዓመት በፊት ሶስተኛ ሰማይ ሄዶ መጥቷል። ስንተኛ ሰማይ? እዚህ ሰማይ ቅርብ ነው። እንት እንዳለ 3 አለ ብሎ የነገረን ጳውሎስ ነው። ስለ አንዱ ገና በደንብ አላወቅንም። 3 አንደኛ፣ ሁለተኛ፣ ሶስተኛ ማለት ዳይሜንሽን ነው የሚያወራው። መንፈሳዊ መረዳት ነው እያወራ ያለው። ሶስተኛ ሰማይ ሄጄ የእግዚአብሔር መኖሪያ ገነት ገብቼ ሰው ሊሰማ የማይገባውን ሰማው። አንደኛ። ሁለተኛ ሰው ሊሰማ የማይችለውን ምን ማለት ነው? በዚህ ማነር ሎፉል አይደለም። አሁን ሰው መሬት ላይ በሚኖርበት መሬት ላይ ሰው ወክ በሚያደርግበት የህይወት ስታንዳርድ ይህንን ማግኘቱ ልክ አይደለም። ሶስተኛ ሰማይ ሄዶ በሰው ቋንቋ ሊብራራ የማይችል ቮካብለሪ የማይገኝለት ክብር ውስጥ ገብቶ ወጥቶ ገና ነኝ ጎናቸውን ነው ሰው የት ጋነ በሉት። አንዳንዴ መንፈስ ያለ በጣም አስቸጋሪ ነው። የጨረሰን ሊመስል ይችላል። ገና ነኝ ሶስተኛ ሰማይ ሄዶ መጥቶና ስለ ሰማይ ሲነግሩን እና ዮሐንስ መሬቱ ወርቅ ነው፣ የጠርሙስ ወንዝ የመስታወት ወንዝ አለ እንደገባቸው ነው የነገሩን። ጳውሎስ ሄዶ መጣ። ሄዶ ምን አየ አሉት። ወርቅ ያቅም እንደ ጳውሎስ እንዳይመስልህ የተርሴስ ሰው ነው። አቴና ገብቶ ፊሎሶፊ ፒኤችዲ ያለው እንዳይመስልህ። አሌክሳንድሪያ እዚች እና አጵሎስ ሀገር መጥቶ ጂኦሜትሪና ሉናር ሳይንስ ፒኤችዲ ያለው። ኢየሩሳሌም ያለው የአይሁዳውያን ኮሌጅ ገብቶ በገማልያል ሜንተርሺፕ ውስጥ ሆኖ ዲቪኒቲና ቼዊሽ ነው ፒኤችዲ ያለው። 3 ጎናቸው ንኩትና ስንት አለ በሉት። ትምህርት ብቻ እንዳይመስላችሁ። ብርስ መርከብ ነበረው። መርከብ ያለው አለ እዚህ ውስጥ ካለ ብዬ ነው። መርከብ እኛ እኮ ኢትዮጵያ ውስጥ እኮ እንደ ሀገር ራሱ 5 ዓመት አቀደን ነው መርከብ የምንገዛው። መርከብ አለ። ቀላል ሰው እንዳይመስላችሁ ጳውሎስ የመጨረሻ ምጡቅ ነው። ሄዶ መጣና ወርቅ አለው ያሉት። ኧረ እኔ እንደው እኔ ወርቅ ማያ ጊዜ አጥቶ ሊሆን ይችላል። በእርግጥ ሊኖር ይችላል፣ እኔ አላውቅም። ግን ሰማይን ወድ ያደረገው ንጉሱ በመካከሉ አለ። ሰማይ ወድ የሆነው ኢየሱስ በሰማይ ለዘላለም ስለሚኖር ነው። እኔ ሰማይ ሚናፍቀኝ ረሃብ ስለሌለ አይደለም፣ ጌታ ስላለ ነው። ኢየሱስን ማየት፣ ክርስቶስን መመልከት። እዚህ በመጋረጃ አይታችኋል። ቅድም ስናመልክ ሶ አሜዚንግ ኑር እደር ኑር የሚል መንፈስ አለ። ይሄ ጠብታ ናሙና ነው። ለኤክስፐሪመንት ጠብ ያደረገው ነው። እዛ ውቅያኖስ፣ እዛ ባህር ነው።
ሶስተኛ ሰማይ ሄዶ መጥቶ ምንም ገና ነኝ ታምራት አድርጎ ያውቃሉ የጳውሎስ የሞት አስነስቷል በመደዳ ነው ያስነሳው አንዱን ልንገራችሁ ይሄን ደብዳቤ የሚጽፈው የሐዋርያት ሥራ ምዕራፍ 28 ላይ ከቁጥር 14 እስከ 31 ሮም የቁም እስረኛ ሆኖ ነው የሚጽፈው ከዚህ ይሄን ከመጻፉ ከ8 ምዕራፍ በፊት ምዕራፍ 20 ላይ ጳውሎስ ባይዘው አጭር ነገር አይችልም እንደኔ ነው ዛሬ በጣም ነው ማሳጥረው መጨረሻ ላይ ጸሎት ይኖረናል ነገር አረዘመ ይላል ነገር አረዘመ የሚለው ሉቃስ እኮ ነው ሉቃስ ማለት በፕሮፌሽን ደረጃ ዶክተር ነው ሐኪም ነው ማለት በፕሮፌሽኑ መስማት ይችላል አቅም አለ ቁጭ ብሎ ረጅም ሰዓት መስማት ይችላል በመንፈሳዊ ነገርም ካያችሁት ትልልቅ 2 ቮሉም ያላቸው መጽሐፎች ሉቃስ ወንጌልና ሐዋርያት ሥራ ነው የጻፈው ሰው አዲስ ኪዳን ላይ 20% ግሪክ የጻፈው ሉቃስ እና ማለት መንፈሳዊ ዓለምም ላይ መሬትም ላይ በጣም ብዙ ነገር መስማት ይችላል ሉቃስ ራሱ ረዘመበት እንግዲህ ይሄ ሰው የተረዘመበት የምራር ስሟል ጳውሎስም ነገር አረዘመ ይላል ሲያስተምር አጭር ነገር አይችልም 2 ነጥብ ነግሮ ዝም አይልም መጽሐፍ እንደውም ሲናገር ኤፌሶን ከተማ እያስተማረ ሲነጋ ትቷቸው ሄደ ይላል እየተማሩ ወገግ ሲል ደህና ዋሉ በትምህርት የሚነጋበት ሀገር ጌታ ያርግላችሁ አሜን አንዳንዶቻችሁ ናችሁ አሜን ያላችሁ ያላላችሁትን አይቻችኋለሁ ኢየሱስ ጌታ አሜን እንደ እግዚአብሔር ቃል ውድ ነገር የለም እና ጳውሎስ አጭር ነገር ስለማይችል ነገር አረዘመ ሲያረዝም አውጤኪስ የተባለ ጎበዝ ከሶስተኛ ደርብ ላይ ያው ብሎ ወድቆ ሞተ ሲጀመር ከሶስተኛ ደርብ ወድቆ አይሞትም እንቅልፍ ሲደመር መውደቅን የገደለው እና ከወደቃችሁ ተኝታችሁ አትወደቁ ያው ብሎ ወደቀና ሞተ ሲሞት ነገር አጠር አርገ አዳር ነው ፕሮግራሙ ጸሎቱ ሰፋ አርገው ስትባል ነገር አረዘመ ሰውየውን ገደልኩ አሉት ጳውሎስ ዞር በሉ አላቸውና ከመካከላቸው ሄዶ አውጤኪስ የተባለውን ጎበዝ ከመሬት ላይ ያነሳው ሞቷል ሐዋርያት ሥራን የጻፈው ሉቃስ ነው ዶክተር ነው ያልሞተ ሞቷል ብሎ አይጽፍም ሐኪም ስለሆነ ክሊኒካሊ ቼክ አርጎት የምር ነው የሞተው ቀራጭ ወይ ምናምን ቢጽፈው እንጠራጠራለን ሐኪም ነው የጻፈው በደንብ በቃ ቼክ የተደረገ ነው ከመሬት ብድግ አድርጎ አቀፈውና ከነ ህይወቱ ሰጣቸው የሞተ ሲያስነሳ የቀዘቀዘውን ሰውዬ ብድግ አድርጎት ሙቀት አጋብቶበት ሲል እንኳላቸው አሜን ከዛ በኋላ 3 ቀን አተኛ ማለት የሞተ አስነስቶ ገና ነኝ ተአምራት ተደርጎ ያውቃል ወይ አዎ ምዕራፍ 14 ሐዋርያት ሥራ 14 ላይ ከተወለደ ጀምሮ ሄዶ ማያውቅ ሰው የተነሳው ሽባ ኖርማል ሽባ አይደለም ፍሮም በርዝ ነው በመጽሐፍ ቅዱሳችን ላይ የሐዋርያት ሥራ ምዕራፍ 3 እና ምዕራፍ 14 ላይ ነው የምታገኙት እንደነሰው ፍሮም በርዝ ከናቱ ማህፀን ጀምሮ ሽባ የነበረ ሰው ነው ልስጥራን ከተማ ላይ የተፈወሰው ጳውሎስ እየሰበከ ያለ እምነት እንዳለው ዞር ሲል አየላል ተነስ ሲለው ዘሎ ቆመ ብቻ አይደለም ኤግዛሎማይ በኃይል ዘሎ ተከሻቸው ጋር ነው ደርሶ የተመለሰ ስለዚህ ነው አማልክት በመካከላችን በሰው አምሳል ተገልጠዋል ብሎ የዲያ ቤተ ጣዖት ካህን ኮርማ ይዞ መጣ ሊሰዋለት አንተ አምላክ ነህ ስጋ ለብሰን የመጣው አለው በፍጹም አለ ጳውሎስ በፍጹም እንዲህ ካለ ከንቱ ስራችሁ እንድትመለሱ እግዚአብሔር መልእክተኛ አድርጎ የላከን መልእክተኞች ነን እንደናንተ ሰው ነን አሜን ይሄ ማለት በእኛ ዘመን በጣም ጠንከር ያለ ትምህርት የሚያስፈልገው ቶፒክ ነው እነሱ አምላክ ናችሁ የሚያስብል ነገር ሰርተው ሰው ነን ይላሉ እኛ ምንም ሳንሰራ አምላክ ነን ነው ምንለው እናንተ ጋር እንኳን እንደኔ ነገር ያለ አይመስልኝም ደና ሰዎች ስለሆናችሁ ጌታ ይባረክ እዚህ ላይ ያለው ሰው ይሄ ነው ገና ነኝ ይላል ወንጌል ስርጭቶት ያውቃሉ ኦፍ ኮርስ ላይፉ እንዳለ አውትሪች ነው ጳውሎስ ወንጌል ስርጭት ግን ሲወጣ ሁለት ሰው ይዞ አይመጣም እዚህ ኤፌሶን ከተማ ላይ ካነበባችሁ የከተማው እኩሌታ ተከተለው ይላል ጳውሎስ ዱባይ ተወጣ ግማሽ ከተማ ይዞ ይመጣል የት ነው የምትሰበሰቡት ሎተስ እኮ አይበቃም ያም ምን ይበቃል 50 ሰው ቢጨመር እኮ አይበቃም የከተማ እኩሌታ ተከተለው እንደውም ምዕራፍ 14 ላይ ምን ይላል የጵስድያ በመቶና አንጾኪያ ለአገልግሎት ወጥቶ ከከተማው ጥቂት ሰው ሲቀር በሙሉ አብሮት መጣ ይላል አንዳንዶች የግድ ስራ ገቦ የተባሉ ብቻ ሲቀሩ
እንዲህ አይነት በጣም ከባድ ንቅናቄ አምጥቶ ገና ነኝ ይላል። በጣም በብዙ ትህትና አጠገባቸው ነው ሴት ጋር ነው በሉት እስቲ ገና ነን። አሜን ነው ገና ነን። እና የሰውዬ እዚህ ደብዳቤ ላይ የተገለጠልኝ ይሄንን ኢየሱስን በሶስት መንገድ ገልጬዋለሁ ወይንም ሰብኬዋለሁ ይላል። የተገለጠልኝ ሊገለጥብኝ ነው። ይሄ ነው ሐሳቤ መጀመሪያ የጀመርኩበት። ጳውሎስ ኢየሱስን የሰበከባቸው ሶስት መንገዶች፣ የመጀመሪያው ጳውሎስ የሰበከው በሰንሰለቱ ነው። እኔ ሳልሆን ሰንሰለቴ ሰብኳል ይላል ጳውሎስ። እኔ ገና ወንጌል አልሰበኩም፣ ሮም ከተማ ገና መግባቴ ነው። እኔ ቄሳርን ሳላገኘው ሰንሰለቴ ስለ ክርስቶስ ኢየሱስ ቀድሞኝ ገብቶ ቤተ መንግስት እየሰበከ ነው። የኔ ሰንሰለት ቀድሞ ወንጌል ስርጭት ጀምሯል ይልና ቁጥር 12 ላይ ምንድነው? እንግዲህ ወንድሞች ሆይ እስራቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞች ዘንድ እንኳን የታወቀ ሆነ። ሰንሰለቴ ስለ ክርስቶስ እንደሆነ የቤተ መንግስት ዘበኞች ነው። ፕራይቶሪየም ሁለት ነገር ነው። አንደኛው ንጉሠ ነገሥቱ ቄሳር የሚቀመጥበትን ጠቅላይ ፍርድ ቤት ያመለክታል። ሁለተኛው ቄሳር አጠገብ የሚቆመውን የቅርብ ጠባቂ ወታደሩን ያመለክታል። ስለዚህ ቄሳር የሚያዋራው ወታደር እስራቴ ስለ ክርስቶስ እንደሆነ ሰምቶ ለቄሳር ነግሮታል። ቀጥሎ ደግሞ ቄሳር ተቀምጦ የሚፈርድበት ፍርድ ቤት ውስጥ የኔ ፋይል ገብቶ ለቄሳር ተነግሮታል። በሁለት አቅጣጫ ሰንሰለቴ እኔ ቄሳርን ሳላገኘው ቀድሞ እየሰበከ ነው። ሰንሰለቴ ይሰብካል ይላል። እጃቸው ላይ ምን አለ? ሰውየው ሰንሰለት አለኝ ይላል። ወንጌል መስበኪያ ምን አለ ሲሉት ሰንሰለት። ያለ ብር ወንጌል አይሄድም ያለው ማን ነው? ምንም በሰንሰለት ሄዷል። ቼን አሜን በሉ እስቲ። ጳውሎስ በሰንሰለት እንዴት ሰበከ? ቶሎ ቶሎ ልንገራችሁና ልጨርስ። ጳውሎስ በሰንሰለት እንዴት ሰበከ? ከሐዋርያት ሥራ ምዕራፍ 13 እስከ ሁለተኛ ጢሞቴዎስ ምዕራፍ 4 ባሉት ከምዕራፍ 28 ከሐዋርያት ሥራ ምዕራፍ 28 በኋላ ሁለተኛ ጢሞቴዎስ ነው አራተኛው ወንጌል ስርጭቱ የጳውሎስ። ሉቃስና ጳውሎስ ሮም ላይ በ63 ዓመተ ምህረት ተለያዩ። 65 ዓመተ ምህረት ላይ እየተከናወነውን የሚነግረን ጢሞቴዎስ ነው። ሁለተኛ መልእክት ላይ ጳውሎስ ለጢሞቴዎስ ነው የሚጽፍለትና በእነዚህ ከሐዋርያት ሥራ 13 እስከ ሁለተኛ ጢሞቴዎስ ምዕራፍ 4 ባሉት ውስጥ አምስት ነገስታቶች ፊት ቆሟል ጳውሎስ። አምስት ነገስታቶች ፊት የመጀመሪያው ሰርጊዩስ ጳውሎስ ነው። ሁለተኛው ፊሊክስ ነው። ሶስተኛው ፊስጦስ ነው። አራተኛው አግሪጳ ነው። አምስተኛው ቄሳሩ ኔሮ ነው። ስለዚህ በእነዚህ አምስት ነገስታቶች ፊት ቆሟል። ከአምስቱ አንዱን ብቻ ነው ዝም ብሎ እንደዚህ የሰበከው። አራቱን በሰንሰለት ነው የሰበካቸው። ስለዚህ ሰንሰለት ቤተ መንግስት መግቢያ ነው ማለት ነው። ቤተ መንግስት ተገባለ የሚል ትንቢት ቃል አለው። እኔ ዛሬ አቋራጭ አሳየዋለሁ። በእስር ቤት ቅርብ ነው አሉ። እናንተ አይዟችሁ እንዲተፈታችሁ ነው የምትገቡት። ጳውሎስ ታስሮላችኋል ምን በወጣችሁ። ክብር ለኢየሱስ ይሁን። የሐዋርያት ሥራ ምዕራፍ 13 እዚህ ይላችኋል። ጳውሎስ ሰርጊዩስ ጳውሎስን ያገኘበት የመጀመሪያ ስብከቱ ሰርጊዩስ ጳውሎስን አገኘውና አገረ ገዡ አስተዋይ ስለነበር ጳውሎስን ጠራውና እስቲ ንገረኝ ምንድን ነው የምትሰብከው አለ። ወንጌልን እየሰበከው እያለ የጌታን ቀና መንገድ ነው የሚለው። እንደው በጣም የሚገርመኝ ቃል ወንጌል ሰበከ አይደለም፣ የጌታን ቀና መንገድ። ወንጌል ቀና መንገድ ነው እና የጌታን ቀና መንገድ ሲሰብከው አጠገቡ ኤልማስ የተባለ በሪያሱስ የተባለ ጠንቋይ ይላል። ስሙ ሁለት ነው፣ ኤልማስና በሪያሱስ። ኤልማስ ማለት መተተኛ ማለት ነው። በሪያሱስ ማለት የኢየሱስ ልጅ ማለት ነው። ማሊያ እየለወጠ ነው የሚጫወተው። አንዴ የኢየሱስ ልጅ ነው፣ አንዴ መተተኛ ነው። ስለዚህ ይሄ ሰውዬ ሮማውያን ጋር ሲሄድ የቬነስ ቤተ ጣዖት መተተኛ ነው፣ አይሁዳውያን ጋር ሲመጣ የኢየሱስ ልጅ ነው። ስለዚህ ጳውሎስ መጣና እየሰበከ ያለ የአገረ ገዡ ልብ ጠጋ ብሎ ሲያጣምም ጳውሎስ እንዲህ አለው፣ አንተ የዲያብሎስ ልጅ አለ። ለየለት። አሁን አንተ የኢየሱስ ልጅ አይደለም፣ የዲያብሎስ ልጅ፣ የጌታን ቀና መንገድ ከማጣመም አታውም። እንግዲያው ከዚህ በኋላ እውር ትሆናለህ አለው ይላል። ታወራ አይልም ቃሉ፣ ጭጋግና ጨለማ ወረደበት ነው የሚለው። ደስ ይለኛል ይሄ ቃል። ምን ማለት ነው? እድሜው ጨለመ፣ ታሪኩ ጨለመ፣ ዘመኑ ጨለመ፣ ህይወቱ ጨልም ወረደበት፣ ገዛው ጭጋግና ጨለማ ወንጌል ላይ ስለቆመ። ክብር ለኢየሱስ ይሁን። በዚህ መንገድ አገረ ገዢው በተአምር ተደንቆ አመነ አይልም። ተአምር ሲጀመር ሰውን አያሳምንም። መጽሐፍ ሲናገር አገረ ገዢው በትምህርቱ ተገርሞ፣ ምክንያቱም ተአምሩን ያደረገው ትምህርቱ ነው። ወንጌል ነው ተአምር የሚያደርገው። እስቲ አሜን በሏ። የህይወት ቃል ሲመጣ ነው ሰው የሚፈወሰው። የህይወት ቃል ሲመጣ ነው ጸሎት የሚመጣላት። የህይወት ቃል ሲመጣ ነው መገለጡ የሚፈሰው። ስለዚህ በትምህርቱ ተደንቆ፣ ይህ ምን አይነት ትምህርት ነው? ሲፈልግ አይን ይከፍታል፣ ሲፈልግ አይን ይዘጋል። በትምህርቱ ተገርሞ በጌታ አመነ ይልና ይሄ ሰውዬ ሳውል ነበር ስሙ፣ ጳውሎስ የተባለው በዚህ አገረ ገዢ ወደ ጌታ ካመጣ በኋላ ነው ባይዘው እንጂ ጌታ አይደለም ጳውሎስ ያለው።
አገረ ገዡን ወደ ጌታ ሲያመጣው የቱ ነው ሳውል ሲባል አገረ ገዡን ሰርጊዮስ ጳውሎስን ወደ ጌታ ያመጣው ሳውል የቱ ጳውሎስን ወደ ጌታ ያመጣው ሳውል ጳውሎስ እንጂ ጳውሎስ ማለት ትርጉሙ ትንሹ ማለት ነው። ይሄንን ሶስት አህጉር ያንቀጠቀጠ ግዙፍ ሐዋርያ ትንሹ ብሎት ከኢየሩሳሌም ወጥቶ የማያውቀውን ስምዖንን ጴጥሮስ ይለዋል እንዴ? ከኢየሩሳሌም ወጥቶ የማያውቀውን ሰውዬ አለት ብሎ ሶስት አህጉር ያንቀጠቀጠ ትንሽ ይላል አይልም። ሰዎቹ ናቸው ያሉት እንጂ እግዚአብሔር አይደለም ያለው። አንዳንዶች እንደሚሉ ጳውሎስ ማለት ፖዝ ማለት ነው ይላሉ። አይደለም፣ ትንሹ ማለት ነው ትርጉሙ። ክብር ለኢየሱስ ይሁን። እና እግዚአብሔር ቅዱሳን ይሄ ሰውዬ ለሰርጊዮስ ጳውሎስ ብቻ ነው እንደዚህ የሰበከው። ከዛ በኋላ ከምዕራፍ 24 ጀምሮ እስከ ሁለተኛ ጢሞቴዎስ ምዕራፍ 4 ድረስ ጳውሎስ በሰንሰለት ነው የሰበከው፣ ፍርድ ቤት ነው የሰበከው። እና ሰውዬው ወንጌል ሲሰብክ ይታሰራል እና ቤት ብዙ አይከራይም ጳውሎስ እስር ቤት ስለሆነ የሚኖረው እና እናንተን አልወጣኝም እና ብድግ አድርገው ወንጌል እየሰበከ እስር ቤት ጣሉት። ከዛ አንድ ቀን ፊሊክስ የተባለው አገረ ገዢ ልብሰ መንግስቱን ለብሶ ፍርድ ቤት ቁጭ አለ። ጳውሎስን ጠራው፣ ሊፈርድበት ነው ጠራው። ከዛ ጳውሎስ ለምዷል፣ ሰንሰለቱን ወልውሎ ልብሱን አጥንቶ ቃል አጥንቶ ነው የሚሄደው። ልብሱን አጥቦ ቃል አጥንቶ ነው የሚሄደው ጳውሎስ። ምክንያቱም ፍርድ ቤት ለጳውሎስ አገልግሎት ነው። ወንጌል የሚሰብኩት የሚጋበዙ ድሮ እስር ቤት፣ ዝም ብሎ አንድ ሲንግል ስብከት ከሆነ እስር ቤት፣ ፍርድ ቤት፣ ተከታታይ ትምህርት ከሆነ እስር ቤት፣ ደህንነት ምናምን የሚያስተምሩት እስር ቤት ነው። አናሲሞስ የተባለውን ሌባ ወደ ጌታ አምጥቶ ደቀ መዝሙር ያደረገው እስር ቤት አይደል? ስለዚህ ጳውሎስ ደቀ መዝሙር ደህንነት ምናምን የሚያስተምረው እስር ቤት ነው። እናንተ እዚህ አስተምሩ። ጌታ የተባረከ። እነሱ በነበራቸው ኮንቴክስት ነው፣ እናንተ በኮንቴክስታችሁ አድርጉት። ግን ይሄንን ግን ማረጋችሁን እንዳትተው፣ ዲሳይፕል አድርጉ። እስቲ አሜን በሏ። እናንተ ወደ ጌታ መጥታችኋል፣ ድናችኋል አይደል? በየቀኑ እዛ ጋር አትቁሙ። እናንተ ደግሞ ደቀ መዝሙር አፉ ወደዛ ፉልፊልመንት እናንተ ደግሞ ከስራችሁ ያሉትንም ደግሞ እንደዛ አድርጉ። ኢየሱስ ክርስቶስ ጌታ ነው። ይሄ ማለት የጥቂት ሰዎች ኃላፊነት አይደለም፣ የደቀ መዛሙርት ኃላፊነት ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ ከእስር ቤት ተጠራ፣ ወደ ፍርድ ቤት ፊሊክስ ቁጭ ብሏል እና ጳውሎስ ገባ፣ ሰንሰለቱን ከሽከሽ ያረገ ገባ እና ከሳሾቹ በሙሉ በዚህ በኩል ቆመዋል። ምናልባት ካልተሳሳት ብላስጦስ መሰለኝ የጠበቃው ስም፣ የቀጠሩት ጠበቃ ብላስጦስ ቆሟል። ጳውሎስ በዚህ በኩል ለብቻው ቆሟል፣ ሰንሰለቱን አድርጎ ቆሟል እና የክሳቸውን አቀረቡበት ይላል። የሐሰት ምስክር ሁሉ አቀረቡበት። ከዛ አገረ ገዡ ፊሊክስ እንዲህ አለው፣ ጳውሎስ አለ፣ አቤት፣ ለተከሰስክበት ክስ የሚሆን መከላከያ አቅርብ። ጳውሎስ መከላከያ ነጥብ ሊያቀርብ ንግግር ጀመረና እንደነገርኳችሁ ነው። ጳውሎስ ማለት ማውራት ቢፈልግ እኔ ነኝ ያለ ሰው የሚያንበረከክ ፍልስፍና ሊያወራ ይችላል። የግሪኮች ፍልስፍና ሊያወራ ይችላል። የአቴናን ፍልስፍና ሊያወራ ይችላል። አቴና አሮስፋጂዮስ የሰበከ ጀግና ነው ጳውሎስ ማለት። አቴናውያን ምንም አይነት ሰው አይሰሙም። ጳውሎስ ግን እነሱ ከተማ የተማረ ሰው ስለሆነ ያውቁታል። ይሄ ያንተ ፊሎሶፊ ምንድነው? እስቲ ቁም እናውራው ሲሉት ከተሰቀለው ከክርስቶስ ኢየሱስ በቀር ሌላ ነገር አላውቅም ነው አይደል ያላቸው። እነሱ ጎረቤት ለሆነችው ለቆሮንቶስም የጻፈው እሱ እና መከላከያ ነጥብ አቅርብ ሲሉት ቆመ እና ሲያልቅ ቀኝ እጁን ብድግ አድርግ፣ ፊሊክስ ሆይ፣ አቤት፣ በደማስቆ መንገድ ላይ ኢየሱስ ተገለጠልኝ። እሺ፣ ለተገለጠልኝ ለዚህ ራእይ እምቢ ልል አልችልም። የጳውሎስ የፍርድ ቤት መከላከያ ነጥብ ኢየሱስ ነው። መከላከያ ኢየሱስ ተገለጠልኝ፣ እምቢ ልለው አልችልም፣ አይቼዋል። ታውቃላችሁ አይደል? ተከታታይ ትምህርት የሰውን ባህሪ ነው የሚቀይረው። ታሪክን ህይወትን የሚቀይረው መገለጥ ነው። ብርሃን የበራለት ሰው ብዙ ላያውቅ ይችላል። አንድ ጥቅስ ዮሐንስ 3:16 ገብቶት ሊሆን ይችላል። እሷ ክሬዚ ነው የሚሆን የተገለጠለት ሰው እንደ እብድ አገር ሁሉ ወደዚህ ሊሮጥ እሱ ወደዚህ ሊሮጥ ይችላል። ብርሃን ነው። ክርስትና ደግሞ መገለጥ ነው። ማተር የሚያደርገው ማየት ነው። እግዚአብሔር አምላክ ነው ለኛም በራለን። ይሄንን ነው የሚያወራው ጳውሎስ። ፈርስት ተች አይረሳም። ደማስቆ መንገድ ላይ ኢየሱስን አየሁት፣ እምቢ ልለው አልችልም። ፊሊክስ ስብከትና መከላከያ ነጥብና ክስ አይገናኝም። ባይገናኝም ይሄን ያለኝ በሉ መልሱት። ብዙ ስብከት ነው የሚሰብከው።
የጳውሎስ የስብከቱ ኮር ግን ደማስቆ ላይ እሱና ኢየሱስ እንደተገናኙ ነው የሚናገረው። ኮሩ ይሄ ነው። ኮሩ ሴንተሩ መገለጡ ነው የሚናገረው። መልሱት ሲል ጳውሎስ አይደንቀው። ሚሽን አኮምፕሊሽ ይላል። ጨርሻለሁ አገልግሎቴ። ስለሰማኸኝ አመሰግናለሁ። ጌታን የምትቀበል ከሆነ ነገር እስር ቤት ገባ። ኖርማሊ ጳውሎስ እስር ቤት ሲገባ ጌታ ወይ ለምን እስር ቤት ጣልከኝ አይልም። ደቀ መዝሙር ትምህርት ያልጨረሱ ስላሉ እሱ ከወጣ ማን ያስተምራቸዋል? ክራይስት ሴንተሩ ምንም ነገር ዋጋ ቢያስከፍላችሁ ለወንጌል ክፍሉ። መሞት ካለባችሁ ለወንጌል ሙቱ። ደም ማፍሰስ ካለባችሁ ለወንጌል ደም አፍስሱ። ክራይስት ሴንተር። በእውነት ነው የምነግራችሁ፣ እግዚአብሔር ይከፍላችኋል። ሪዋርድ ትደረጋላችሁ። አድቫንቴጁን ጠብቆ መኖር ይችላል ጳውሎስ። አንቱ መባል ይችላል። ፊልጵስዩስ ፊልጵስዩስ ምዕራፍ 3 እናንተ አንብቧት ቤታችሁ ገቡ። መመኪያ ይደረድራል። በስምንተኛው ቀን የተገረዝኩ ቢንያማዊ ከዕብራውያን ዕብራዊ ሕግን ያልተቀበለ የተመሰከረ ፈሪሳዊ ሲደረድረው መመኪያው ከቁመቱ ይበልጣል። ይህንን ሁሉ ይላል ወይ እርሶ ኖት እንዴ ይሉታል። ይሄ ሁሉ ነው ያለው። በጣም ሲገረሙ ጳውሎስ እንደዚህ ይህንን ሁሉ ወደር ከሌለው ከጌታዬ ከኢየሱስ ጋር እስቲ አሜን በሏ። ለጳውሎስ ከኢየሱስ ጋር አይደለም የሚለው ወደር ለጳውሎስ ኢየሱስ ወደር የለው። ወደር ከሌለው ከጌታዬ ከኢየሱስ መገለጥ ጋር ሳነጻጽረው አለ እንደ ጉድፍ አለ አንድ። ቀጥሎስ እንደ ጉድለት ይህንን ሁሉ ያካበትኩበትን ወንጌል ገብቶኝ ቢሆን ገለብጠው ነበር አገሩን አለ። መመኪያ የለንም፣ ኢየሱስ ብቻ። አጠገባቸው ሰው በጌታ ተመካ በሉት። መደገፊያ ኢየሱስ ይሁን በሉት። የለንም ሌላ፣ ጨርሰናል። የለም ለዘላለም ኢየሱስ ብቻ ነው መመኪያችን። ያለ ኢየሱስ የትኛው መደገፊያ ለዘላለም የተረገመ ይሁን። ኢየሱስን የሚደብቅ ኢየሱስን የሚሰውር ኢየሱስን ከዓይናችሁ ፊት የሚጋርድ ለዘላለም የተጠረገ ይሁን። ክራይስት ሴንተር። ዶንት ቢ ዲሲቭድ። እንዳትሸነገሉ። ዓይናችሁ ከኢየሱስ ላይ እንዳይነሳ ለደቂቃ ብሊንክ እንዳያረጋ ዓይናችሁ እዩት። ዝም ብላችሁ እዩት። ከደከማችሁ ትበረታላችሁ። አቅም ካጣችሁ ይሰጣችኋል። ጌታ ሆይ አቃተኝ፣ ኃይል ይሰጣል። ከክሮስ ላይ ዓይናችሁን እንዳታነሱ። የጳውሎስ ስብከት እሱ ነው። ያየዋል። ተገልጦልኛል፣ አይቼዋለሁ። ደማስቆ መንገድ ላይ ከፈረሴ ላይ ሲገለብጠኛል፣ ሲጥለኛል፣ በዓይኔ ላይ ያየሁታል። እና በዚህ በቀጠል ጆሮ ይሰምቻለሁ። በመንፈስ አይደለም የሰማው፣ በዚህ ጆሮ ሳውል ሳውል አለው። አንተ ማን አለው። ባይዘው አይኑ የታወረው እኮ ኢየሱስን አይቶ ነው። ሲያየው የክብሩ ነጸብራቅ ነው አይኑን ውር ያደረገው። አይቶ ታወረ፣ የሚረዳው ፈለገ ነው የሚለው። ይሄ እንዴት ይካዳል? ይሄ እንዴት ይደበቅብኛል? እንዴት ይደበዝዝብኛል? ይሄ ከቀዘቀዘባችሁ በግንባራችሁ ተደፍታችሁ ማልቀስ ነው ያለባችሁ። ጌታው ጠፋብኝ። በእውነት ነው የምላችሁ። አብርሃም ተብሎ ሰው ባይገባው ችግር የለውም። ሙሴ ተብሎ ባይገባው ቻንስ አለው። እኔ የሆነ ኢየሱስ ተብሎ ካልገባው ሌላ መንገድ የለም እኮ በቃ ጨረሰ። እግዚአብሔር ሌላ አለው የለኝም ነው የሚለው ከሰማይ ያለኝ ነው። ጠጉዬ ነው፣ ልጄ ነው። እግዚአብሔር ኢየሱስን ይግለጥልን። ብርሃናችን ይሄ ነው። በዚህ ምድርም ላይ የትኛውንም አይነት ስፒሪቹዋል ዳይሜንሽን አክሰስ ለማድረግ ምንም አይነት ስትሮንግ ሆልድ ቢኖርባችሁ ድል ለማድረግ ኢየሱስን ያዙት። ኢየሱስ ስሙ ተቀብቷል። ስሙ ላይ የትንሣኤ ኃይል አለ። የኢየሱስ ስም በዚህ የትንሣኤ መንፈስ ተለውሷል። ስሙ ስትጠሩት ከሁሉ በላይ የሆነ ኃይል ሙቭ ያደርጋል። ስለዚህ ነው ጳውሎስ በጣም ብልጥ ነው። ኢየሱስ ይላል ቶሎ ብሎ እኔ ካለ ሞቻለሁ ለማለት ነው የሚለው። ከዛ እሱ ነው ይላል። አይቼዋለሁ አለው ለፊሊክስ።
ተመለስ አለው እስር ቤት። ብርቁ አይደለም እስር ቤት። ተመልሶ ሄደ ገባ። ፊሊክስ ወረደና ፊስጦስ ነገሰ ይላል። ፊስጦስ ደግሞ ያውቀዋል ጳውሎስን ሴኩላርሊ በጣም ዕውቀት እንዳለ ያውቃል። አስጠራው እና እንዲያየው እስቲ ተናገር አሉ። ድጋሚ ጳውሎስ 80 ጊዜ ይወጣ 80 ስብከት እኮ የለውም። አንድ ነው ስብከቱ። ደማስቆ ላይ አይቼዋለሁ። መገለጥ ሁሌ ብታወሩት ፍሬሽ ነው። በእውነት መገለጥ ከሆነ ከተነካካችሁ በደንብ ቪዚብል በሆነ መንገድ ጌታን ካገኛችሁት እነ ዮሐንስ እድሜያቸውን ሁሉ ያወሩት እሱን አይደል? ለአንተ ማን ነው ኢየሱስ ሲሉት መሬት ላይ ተገልጦ ወክ ያደረገ የዘላለም ሕይወት ነው አለ። እና የዘላለም ሕይወት ነክቼ አውቀዋለሁ አለ። ያየነውን የነካ ነው ነክቼዋለሁ አለ። እና ትልቁ ማስረጃ እሱ ነክቼዋለሁ። ኢየሱስ በስጋ አልመጣም ሲሉ እንዴ አለ። በስብከት አይደለም የሚያስረዳቸው ነካውት አለ። በምንህ እንዲነካውት ከኢየሱስ ጋር እኮ ልብስ ተቀያይረናል። ከዘላለም ሕይወት ጋር እኮ ምግብ አብሬ በልቻለሁ። የዘላለም ሕይወት እኮ አብሮኝ ወክ አድርጓል። እንዴት ልክደው ይችላል? ነካውት። የነካ በምን ይክዳል? መረጃ ያለው በመረጃ ሊሰጥ ይችላል። የነካ በምን ይሰጥ? እንዴ ነካ ነው አለ እኮ በቃ። አይ ፖሊሱ ነው ማስረጃው። አየሁት እንዴ እኔ አይቼዋለሁ ፊስጦስ። እና ብገለኝ ይቀለኛል እሱን ከምከደዋል። ጳውሎስ እኮ ስለ ኢየሱስ የሚሰብከው መገለጡን ፈርቶ አይደለም፣ ወዶት ነው። ፍቅር ነው እንዲህ ዝም ይበለው። ነካው። ፍቅር ክሬዚ ያደረገው ሰው እኮ ምንም ይሆናል። እንኳን በኢየሱስ ያበደ በሆነች ሴት ያበደ በሆነች ሴት ያበደ እኮ ናበላ ስትሉት የእሷን ስም ነው የሚጠራው። ናተኛ እብድ ወደ ውስጡ ነው የሚሰማው። አንተን አይሰማም። ናብላ ስትል ናብላን አይሰማም። ወደ ውስጡ ነው የሚሰማው። አስቴር ይላል ናጠጥ አስተለ እከሌ ይላል። ጳውሎስ በኢየሱስ አብዷል። ፍርድ ቤት መከላከያ ነጥብ ሲሉት ኢየሱስ አይባልም እኮ እንትኑ አካሄዱ እኮ እንደሱ ክሬዚ ሆኗል። ነካዋ። ይንካችሁ። አሜን። ይህ ሰውዬ ለፊስጦስም ሰበከለት። ፊስጦስ እንዲያለው ተመለስ አለው። እስር ቤት ተመለሰ። ሲመለስ አግሪጳ የተባለው ንጉሥ በርኒቄ ከተባለች ሚስቱ ጋር በላይኛው ሀገር ሲያልፍ ፊስጦስን ሰላም ሊለው ወረደ እና ፊስጦስ ሆይ እንደምን አለ እያሉ ሲያወሩ፣ አግሪጳ ማለት ከኔሮ ቀጥሎ ሁለተኛ ንጉሥ ነው በሮም። በጣም 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 ነው ማለት ነው። እያወሩ እያለ አንድ ጳውሎስ የሚሉት እስረኛ እዚህ አለ። እንዴ አሁን ሁለት የሀገር መሪዎች አሁን የዚህ ሀገር ንጉስና የዩናይትድ ስቴትስ ፕሬዚደንት ቢመጡ ሁለቱ ቁጭ ብለው ስለ አንድ ወንጌል ያወራሉ እንዴ? አይስ ምናምን ነው አይደል ፕሮግራማችን? እንዴ አሁን አንድ ወንጌላ የሚባለው ከለ ይባላል እንዴ? አግሪጳና ፊስጦስ ቁጭ ብለው ስለ ጳውሎስ የሚሉት ሰው የባካለት በጠበጠው። ጳውሎስ እኮ የሆነ ከተማ ሲገባ እንደ ገበያተኛ ይገባል፣ ሲወጣ በዘንቢል ነው የሚወጣው። በጥብጦት ጳውሎስ ከገባ ከአስተዳዳሪ ውስጥ ጎዳና ተዳዳሪ ወንጌል ይሰማል። ጎናቸው ያለው ሰው ባገኘው አጋጣሚ ኢየሱስ በልበሉት ውስጥ ኢየሱስ እንዳይሞትባችሁ፣ ኢየሱስ እንዳይቀዘቅዝባችሁ ሁሌ ቼክ አድርጉ ሙቀቱ። ከዛ አግሪጳ እንዲህ አለው ለፊስጦስ፣ ጳውሎስ እዚህ አለ እንዴ? አዋል አያውቀውም። በዝና ነው የሚያውቀው። ጳውሎስ እዚህ አለ። ጳውሎስ ምን የሚሰብከው ሰውዬ? ጥራውና ሲያወራ ልስማው ውስጥ ያለ እና ፍርድ ቤቱን እንደገና ሰብስብልኛል። ወደውታልና ለሶስተኛ ጊዜ አገልግሎት ጋበዙት። መጣ፣ ቆመ። አግሪጳ መጥቷል። ፍርድ ቤቱ ያለ ወትሮ ኦቨርፍሎ አለው። ዛሬ ንጉስ መጥቷል፣ ሊፈርዱ ነው። ጳውሎስ ዝም ብሎ ገባና ማን ነው ዛሬ መጣው ብሎ ከሩቅ ሲያይ አግሪጳን አየው። ዛሬ ንግግር አስተካክላለሁ አለ። እንደ ድሮ ዝም ብዬ ደማስቆ ምናምን አለለም። ንጉስ መጥቷል። ሃው ቱ አፕሮች እኮ እሳት ነው። ፊሎሶፊ ሲወስድ ሳይኮሎጂ ኮመን ኮርስ ወስዷል። እሳት ነው ሃው ቱ አፕሮች እና ገብቶ ቆመ። ይኸውና ጳውሎስ ከዛ አግሪጳ እንዲህ አለው፣ ተፈቅዶልሃል ተናገር ሲለው ጳውሎስ እንዲህ አለ፣ ክቡር አግሪጳ ሆይ
አንተ ማለት ማንንም እኮ ክቡር አይልም ኢየሱስ። ክቡር ሊቀ ካህኑን ትዝ ይላችኋል አይደል? በኖረ የተለሰንክ መቃብር ነህ አለው። የሊቀ ካህኑ ላይ በጥፊያ ጮሎ ይላል ሲያደርገው ለምን መታኝ ሲለው የሕዝብ ሊቀ ካህን በኖረ የተለሰነ አላወኩትም አለ። አያውቀውም እንዴ? ደብዳቤ የተቀበለ ቸርች የሚያዘጋው እኮ ከነሱ እጅ ነው። ዓለምንም ኃጢአትን ክጃለሁ ሲል አብሮ ክዷቸው ታልሆነ በቃ በደንብ ነው የሚያውቀው። አላውቀውም አለ። አላወኩትም አለ። ክቡር አይልም። አግሪጳን ክቡር አለው። ምክንያቱም አግሪጳ ማለት ለጳውሎስ ወደ ቄሳር መሻገሪያ ድልድዩ ነው። አግሪጳ ጋር ካበላሸ ቄሳርን ላይ ያገኘው ነው። ስለዚህ አግሪጳን ፕሮፐርሊ አፕሮች አድርጌ ሰብከዋለሁ። ከዛ ቄሳርን አግኝቼ ሰብከዋለሁ። ቶሎ ወደ ጌታ ሄዳለሁ። ስራዬን ጨርሼ ጌታ ናፍቆታል። ነገር አያበላሽም። ከዛ ቆመ እና ተፈቅዶልሃል ሲለው ክቡር አግሪጳ ሆይ አለውና እንዲህ አለው አንተ ማለት አለው። ዛሬ እኮ ነው የተያዩት፣ ግን ብዙ መረጃ ሙሉ ነው ጳውሎስ። አንተ ማለት አለው ስለኛ ስለ ክርስቲያኖች ከማንም የተሻለ ከከሳሾችም ከፊስጦስም ከበርኒቄም የተሻለ ታውቃለህ። ቀጥሎ እንዲህ አለው በነቢያት እንደምታምን አውቃለሁ አለው። ይሄ እኮ ዲቴል ነው፣ መገለጥ እንዳይመስላችሁ። ፉሊ ጳውሎስ ያውቃል ብዙ ነገር። በነቢያት እንደምታምን አውቃለሁ ሲለው አግሪጳ እንዲህ አለው ስለኔ የተናገርከው ይበቃኛል፣ እስቲ ስለ ራስህ አውራ አለው። ታውቃላችሁ መጀመሪያ ካሞገዛችሁት በኋላ ብገርፉት ራሱ ይሰማል። ደብዳቤው ላይ አላነበባችሁም? የቆሮንቶስ በእናንተ መካከል ስላለው የእግዚአብሔር ሥራና ጸጋ ከሰማንበት ቀን ጀምሮ እናመሰግናለን እስከ ክርስቶስ ቀን ድረስ ጸጋ እንደማይጎልባችሁ ነቃ። አቤት እኮ የቆሮንቶስ ኢንትሮዳክሽን! የትም ደብዳቤ እኮ የለም እንደ ቆሮንቶስ አሪፍ መግቢያ። 3 ላይ ሲደርስ ሕፃናት መሆናችሁ ማለት ምዕራፍ 1 ስለተሞገሱ ምዕራፍ 3 ሕፃናት ሲላቸው እምቢ አይሉ። የትኛውም ደብዳቤ ላይ አመስግኖ ነው። ከገላትያ ውጪ በሙሉ ያመሰግናል። እዚህም ጋር ጳውሎስ አንተ ማለት ብሎ በጣም ሲያሞግሰው አግሪጳ ልቡ ተከፈተ። ስለ ራስህ ንገረኝ፣ ማን አንተ ሲለው ምን ታሪክ አለው? ተደማስቆ ውጭ ጀመረ። በደማስቆ ብሎ ጀመረ። አንድ 40 ደቂቃ አግሪጳንማ ድጋሚ ላይ ያገኘው ስለሚችል ደህንነቱን ደቀ መዝሙሩን ማያይዞ ግጣም አርጎ ሰበከው። ዋው! የእስጢፋኖስ የሐዋርያት ሥራ ምዕራፍ 7 ስብከትና የምዕራፍ 26 ጳውሎስ በአግሪጳ ፊት የሰበከው ስብከት በጣም ሞዴል የሚሆኑ ፕሪቺንጎች ናቸው። ኢንትሮዳክሽኑ፣ ቦዲው፣ ኮንክሉዥኑ በጣም ማይቲ ነው። ፕሪቺንጉ የቃሉ እውቀቱ እንዴት እንደሚሰካካው አገባቡ ሲጨርሰው ድንቅ ነው። ጌታ ይስጣችሁ። አሜን። እና ነገስታት ሲያገኝ ከነገስታት ጋር ያወራል። ኦርዲነሪ ፐርሰን ሲያገኝ ያወራል። እስረኛ ያዋራል፣ ሌባ ያዋራል። ያ እንዳመጣጡ ነው የሚገባው ጳውሎስ። አግሪጳን ግጣም አድርጎ ሰበከው። ሰማና መጨረሻ ነው በቃ አለ። መከላከያ ነጥብ አቅርብ ስል ይባስ ብለህ ጥቂት ክርስቲያን ልታረገኝ ነው እንዴ? ምንድን ነው ያለው ጳውሎስ? ምን ወጣሁት አይደለም እኮ ያለው። ይሄ ኪንግ እኮ ባይዘው አግሪጳ እኮ ንጉስ ነው። እግዚአብሔር የሚሰጠው እኮ ፌቨር አለ። በጣም እኮ ያስፈራል ነገስታት ፊት መቆም። ሰምታችሁኛል? እኔ በጌታ የሚባል አይደለም። እግዚአብሔር ነው የሚሰጣቸው ባይዘው እሱ ፌቨር። ወንበሩ ላይ ሲቀመጡ ይሰጣቸዋል እሱ ፌቨር። ምን አንተ ብቻ ነው ክርስቲያን ተረከኝ ሲል ምን እርሶ ብቻ የሚሰሙኝ ሁሉ ከሰንሰለት ይበቃል። ምን ማለት ነው ታውቃላችሁ? አትታሰሩብኝ እንጂ ጥቅ ብለን ቸርች ብንሄድ እንዴ ጠቅላይ ፍርድ ቤት ሰብከ ጌታን የምትቀበሉ ጆጡ ይባላል እንዴ? ጠቅላይ ፍርድ ቤት አሁን እኮ ቸርችም እኮ ቀርቷል። ፍርድ ቤት እጃውጡ ይላል ጳውሎስ። መጽሐፍ እንደዚህ ይላል። ፊስጦስ እንዲህ አለው ጳውሎስ አለው አቤት አለው የትምህርት ብዛት አሳብዶሃል አለ። ያውቀዋል እዛ ፊሎሶፊው፣ እዚህ ጂኦሜትሪው፣ እዚህ እንትኑ፣ እዚህ ይሁዲነቱ፣ እዚህ ክርስቲያን ቅልቅላ ተደበላለቀብህ። ንጉሥ ፊት ብለህ ጌታን የምትቀበሉ ትላለህ። ፊስጦስ ሆይ አለው እንደ ባለ አእምሮ ማውራት እችላለሁ። ምን ማለት ነው? በእናንተ ክላስ ላወራ እችላለሁ እና ይሄ ወንጌል ነው። ይሄ ወንጌል ነው።
ጎስፐል ነው። አሁን አንተ በፊሎሶፊ አፕሮች አላረግህም ማለት ጎስፐል ነው፣ የዘላለም ሕይወት ነው። እስቲ አሜን በሉ። አሜን። ኮምፕሮማይዝ እንዳታረግ ወንጌል ስትሰብኩ። ነገስታት ያገኛችሁት ጎናችሁ ወንጌል ስበክ በሉት። በኋላ ላይ ወደ ዛሽ ጋር ሁን አሉትና ፊስጦስና አግሪጳ ማውራት ጀመሩ። ይሄ ጳውሎስ የሚሉት ሰውዬ አለ፣ አግሪጳ ነው የሚለው ንጉስ፣ እንኳን የሚያሳስር የሚያስከስስ ነገር አላገኘሁበትም አለ። እሺ ንጉስ ምን እናድርግ አለው። ለምን አንፈታውም? ወደ ቤቱ ሂድ። አግሪጳ ያው በወንጌል ልቡ ተነክቷል። ወደ ቤቱ ሂድ ሲል ምንድነው ያለው ፊስጦስ? እሺ አለ። ጳውሎስ ተጠራ። ሰንሰለቱ ሲወዳት ያረጋማጥ እንቆም ሰንሰለቱን ቁጭ አድርገው ወደ ቤት ሂድ ብለዋል ንጉስ ሲሉት እምቢ አለ። እንፍታ ሰንሰለቱን ቁጭ አድርግ። ሰንሰለትን እንዳነካ ምን ነው በዚህ ሰንሰለት ላንተ እንደሰበኩልህ በዚህ ሰንሰለት ለቄሳር ሰብካለሁ። አሜን። ሰንሰለቱን ሰይጣን ለጳውሎስ ገደብ አድርጎ አስቀመጠበት። ጳውሎስ ቤተ መንግስት መግቢያ። አሜን። ጎናቸው አስነኩትና የመጣብን መከራ ለክብር ይሰራል ብሉት። አሜን። ጳውሎስ ወንጌል ሰበከ። ከዛ አግሪጳን ይግባኝ ብያለሁ ወደ ሮም አለው። ከዛ ተላከ። ምዕራፍ 26 እኔ ምዕራፍ 27 አውራቂስን የማያውቅ ክርስቲያን የለም ዘንድሮ። እንደ አውራቂስ ዝነኛ ክፍል የለም። በባህር ላይ ሲሄዱ አይደል የደቡብ ልከኛ ነፋስ አሪፍ ነበር፣ የምስራቁ መጣ ይላል። አውራቂሱ ተነሳ፣ መርከብ መሰባበር ጀመራል። መርከብ ሲሰባብር መልአክ መጣ ሌሊት 14 ቀን ያህል አልበላንም አልጠጣንም ቀንና ሌሊት አለየንም አለና ለመኖር የነበረን ተስፋ ተሟጠጠ ይላል። ምን ማለት ነው? በቃ እንሞታለን፣ በዚህ ሁኔታ በቃ ልንጨርስ ነው ስንል መልአክ መጣ ሌሊት አለና የእርሱ የምሆንና ሁልጊዜ የማመልከው አምላኬ አለ ጳውሎስ። እንዲህ ደስ ይላል። ምን ማለት ነው? አውራቂስም ላይ አመልከዋለሁ፣ ፍርድ ቤትም፣ እስር ቤትም፣ ቤተ መንግስትም፣ መሬት ላይ ሁልጊዜ የማመልከውና ደግሞ የእርሱ የምሆን እኔ የጌታ ነኝ። ደስ እኮ ነው ያለው። እኔ የእርሱ ነኝ ማለት ንብረትነቴ የተመዘገብኩት እዛ ነው እና እግዚአብሔር ንብረት ሲመዘግብ የእርሱ ነኝ። ዕቃዬ ነው አይደል ያለው 9:11 ላይ በአሕዛብና በነገስታት ፊት የተመረጠ ዕቃዬ ነው። ዕቃ ሲመዘገብ ቋሚ አላቂ ምናምን ሲመዘገብ በቋሚ ተመዝግቧል። ሰማይና ምድር ባላቂ ሲመዘገቡ ጳውሎስ ሰማይና ምድር ያረጃሉ እና ይሄ በቋሚ ሬጂስተርድ። መልአኩ መጣና አትፍራ፣ ገና በቄሳር ፊት እነሱ መልአክ እንተርፋለን አንተርፍም ይሉት፣ እኔ ስለሱ አልተነገረኝም፣ ቄሳር ፊት ግን ትቆማለህ። ምን ማለት ነው? እንዴት ይሻገሩ ምን እሱን አላውቅም። ቤተ መንግስት ገብተህ ግን ለቄሳር ተነግሯል። ምን ማለት ነው? አንተ ለቄሳር ሳሰብክ ለመንገል አትሞትም፣ ቄሳርም ካንተ ወንጌል ሳይሰማ አይሞትም። ትንብሎት አይሞትም፣ መንግስት አይገለበጥም። ምን በቃ ሰላም ነው። አንተ ተሰብኳለህ፣ ወንጌል ይሰማል። በዚህ መንገድ ነው የምትጨርሰው። በነፋሱ ኃይል ተገፍተን ወደ ዳር ደረስን። ምን ማለት ነው? ሊያጠፋቸው የመጣው አውራቂስ ገፍቶ ወደ ዳር አወጣቸው። እማትሞቱት ሆነማ ምን ትሰራላችሁ? ወደ ዳር ምን አለፋኝ እማይሞት ሰው ላይ ምን አደከመኝ ብሎ አውራቂስን እጁ ነው እንዲያስለቀቀው። ሊገላቸው ነበር የመጣው። ልቀቀኝ፣ ገና ነኝ፣ ቄሳር ፊት ቆማለሁ። አስለቀቆ መሬት ሲደርሱ እፉኝ ታለ መግዱ ሰብስቦ አምጥቶ እሱ እኮ ባይዘው ጳውሎስ ድቅቅ ያለ ሰው ነው። አይኑን ያመው ነበር። እንደዚህ ነው የሚያነበው፣ ድቅቅ ያለ ነው። ስለ ጳውሎስ ዝና ሰምታችሁ ጳውሎስን ስታዩት እኮ ዝናውና ሰውየው እኮ አይገናኙም። እንዲህ ኩርምት ያለ ሰው ይሄ ነው ጳውሎስ። አፉን ካልከፈተ አታውቁትም። አፉን ተከፈተ ግን ደማስቆ ካለ የሰው ወገብ አይደለም የቤት መሰረት እላዩ ላይ በጣም ከባድ የትንሣኤ መንፈስ አለ። ከተማ እኮ ነው የሚያነቃንቀው ሰውየው ሲመጣ። በጌታ በኢየሱስ ስም እናንተም ላይ ይሄ መንፈስ ይግባ ማለት ከተማ ያቃል። ጳውሎስ ሲመጣ ዴሜጥሮስ እንደሱ አይደለ ያለው ኤፌሶን። ይሄ ጳውሎስ የሚሉት ሰውዬ ከገባ ጀምሯል። አንድ እኮ ግዙፍ ከሮም ቀጥሎ ሁለተኛ ከተማ እኮ ነው ኤፌሶን። በጣም ትልቅ ከተማ እኮ ነው። የዩኤኢ ዋና አቡዳቢ ነው አይደል? ዋና እንግዲህ ዱባይ እንዲህ በቃ ስንት ቀን ያደርጋቸው። ይሄ ሰውዬ ከመጣ ጀምሮ አርጤምስ ክብሯ ተዋረደ፣ ገቢያችን ተዘጋ። ምን አይነት ሰው ነው? ልዩነት ፈጠረ ሲመጣ
ያርጋችሁ። አሜን። እና ማገዱ አርጎ ያከታተላል። እንግዲህ ኢየሱስ ባይዘው ምንም ነገር አድርጎላችሁ ወንጌል ሊሰብካችሁ ጳውሎስ ሞቅ እንዲላችሁ ካረገ ቆፈን ከለቀቃችሁ በኋላ ወንጌል የሚቀጥለው ሞቃ ምናምን ብሎ አውስተለው ቆይና ምን ነገር አለ ይሉንታ የለው ምን በቃ ሸምለስ እኮ ነው ጳውሎስ ማለት ይሉንታ የለው ምሰው ምንለኛል ላይ በቃ ለወንጌል ነው እንትሩ ስሪቱ ራሱ ሜዲን ክሮስ እና ገጠም አድርጎ እየሰበከ ያጠፉኝ ተሳት ውስጥ ወጣ ይሁን ተጠበቃለች እና ኢየሱስ ወደ ገሊላ ሲያርፍ ተጠበቅተ ከፈርናውም ገባን እባብ እንዳባራ አራግፎ ኖርማል ቀጠለ ስራው እንዲያሉ ወድቆ ይሞታል። ይሄ ሰውዬ ተባህሪ ቢተርፍም እግዚአብሔር ተቆጥቶታልና እንዴ በሱ ትንቢት ተርፈው እንደ ሰው እኮ ከባድ አለ። እናንተን አላልኩም እዚህ እንትን ላይ ግን እዚህ ሐዋርያት ሥራ 27 ላይ ያሉት ግን በጣም እንትን ናቸው። የዛሬ 2000 ዓመት የነበሩ ሰዎች ተሻግረው ደርሰው ይሞታል። ምንድነው ያለው ጳውሎስ? ቀጠል ሲቀጥል እፉኝት እንግዲህ ከነደፈ ከ3 እስከ 5 ደቂቃ ቆይታ አባብጠ ነው የምትሞተው። መንፈስ ቅዱስ ምን አረገ? ስትነድፈው እንዳትነድፈው አላረገውም። ባይስኩ እባባል ተጠንቀቅ አይደለም ያለው እንድትነድፈው አረገና መርዟ ደም ውስጥ እንዲገባ አድርጎ ከዛ የፉኝቷን መርዝ ወደ ሂሞግሎቢንነት ቀይሮት ሰርኩሌሽን ውስጥ ከተተው እና መርዟ ወደ ደምነት እየገረፉ ያፈሰሱትን ደም በመርዝ ነው የተካለት። በአርተሪና በቬን እየገባ ይወጣ ነበር መርዝ ኖርማል ሰርኩሌሽን ውስጥ ወደ ሰራ ተቀላቀለ መርዝ ደም ውስጥ። አልሞተም። አለመሞት እንዳይመስላችሁ የፑፕሊዩስ አባት ወዳቸውን አሟቸው ነበር። ሄዶ እጁን ጭኖ ፈወሳቸው። ይሞታል ብለው ሲጠብቁት ሰውየውን ሲፈውስ ምንድነው ያሉት? ይሄ ሰው ሳይሆን አምላክ ነው ብለው ሐሳብ ቀየሩ። 14 ላይ ሲጀመርና 28 ላይ ሲጨርስ አምላክ ነው አሉት። አምላክ ስለሆነ አይደለም ቄሳር ጋር መግባት ስላለበት ነው። ከዛ በኋላ እኮ ሞቷል። ከዛ ሮም ገባ። እቺ ልንገራችሁና በቃ ሮም ገባ። በሰንሰለት ነው የገባውና የሮሜን ደብዳቤ የጻፈላቸው ሰዎች ማለት ነውና እነዚህ የሮምን መልእክት ከጳውሎስ የተቀበሉ ሰዎች በአካል አይተዋወቁም ከጳውሎስ ጋር በደብዳቤ ነው የሚተዋወቁትና በአካል በሰንሰለት ነው የተዋወቁት። አቂላና ጵርስቅላ ናቸው ቸርቿን የተከሏትና ጳውሎስ የሚያውቁት በዝና ነው እና ያረጋመጣ ይሄ ነው ጳውሎስ አለ። ይሄ ነው ጳውሎስ። ታዲያ ሰንሰለት ምን ይሰራል ሲል እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲሰራላቸው እንደሚያደርግ እናውቃለን ብሎ እኮ 8:28 ላይ ጽፎላቸዋል። እና ታዲያ ምን ማለት ነው ሲሉ ሰንሰለት ለበጎ እየሰራለት ነው። እናንተ እዚህ በእግራችሁ ወክ እያረጋችሁ ያላገኛችሁትን ቄሳርን እሱ በሰንሰለት መጥቶ ሊያገኘው ነው። ሮም ከተማ ገባ። ሮም ወንጌል መስበክ ከባድ ነው። ለሮም ከተማ ሰዎች ሲጽፍላቸው ምን አላቸው? ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ። ምን ማለት መሰላችሁ? ትድናለህ ማለት ተመሬት ላይ አይደለም እድነው። ጳውሎስን ጨምሮ ጴጥሮስን ጨምሮ ሌሎቹ በሙሉ በሰይፍ ነው የተገደሉት። ጴጥሮስ ተዘቅዝቆ ጳውሎስ አንገቱ ተቆርጦ ነው የተገደሉት። እና ኢየሱስ ክርስቶስ ጌታ ነው ብለው ነው የተገደሉት። እምትድነው ከዚህ ሰይፍ አይደለም ከዘላለም ነው። አሜን በሏ። አሜን። እንደሱ ማለቱ ነው። ክፍሉ ሊትራሊ ክፍሉ እንደሱ ነው የሚለው። ኖርማሊ ከዚህም ሊድን ይችላል ሰው፣ ግን ቃሉ ግን የሚለው ይድናል የሚለው ለዘላለም ነው። አሜን ነው። ክብር ለኢየሱስ ይሁንና ይሄንን መልእክት የጻፈላቸው ሰዎች ያሉበት ከተማ ነውና ትዝ ይላችኋል። አንዴ ጌታ ኢየሱስ ክርስቶስ ሊፈትኑት መጡና ሳንቲም ይዘውለት ሰጡት። ለቄሳር ግብር እንክፈል እንዲህ አሉት። ሮም መስበክ ከባድ ነው። እስቲ አምጡ ሳንቲሙ እንደየተም እንዲመርም ሰጣቸው። ለቄሳር ግብር እንክፈል ወይ ነው ጥያቄው። ጌታ እንዲያየውና ሰጣቸው። ጽሑፉና ምስሉ የማን ነው አላቸው። ጥያቄያቸውን በጥያቄ የቄሳር አይደል ያሉት። አሪፍ ናቸው እንዲህ አይነት ነገር ላይ ምን ይላል መሰለህ ጽሑፉ? ያኔ ኢየሱስ የዛን ሰዓት ያለበሳት የሕያው የአውግስጦስ ቄሳር ልጅ ጢባሪዎስ ቄሳር ይላል ጽሑፉ። ሲገለበጥ የጢባሪዎስ ቄሳር መሰለኝ ያለበት። ስለዚህ ኢየሱስ ሰጣቸውና የቄሳር ሲል የቄሳርን ለቄሳር የጌታ የእግዚአብሔርን ምን ማለት ነው? በመልክ ንስጥ ነው አይደል? ሳንቲሙ ላይ የቄሳር መልክ ስላለበት ለቄሳር ስጡት
ዘፍጥረት 1:26 መሰረት ደግሞ እናንተ ላይ የኔ መልክ ስላለ ሳንቲሙን ለሱ ስጡትና እናንተ ኑ። የቄሳርን ለቄሳር የእግዚአብሔር ዋይዝሊ ነው የመለሳቸው እንጂ ሊገሉት ፈልገው ነው፣ ሊፈትኑት መጡ ነው የሚለው። ጎናቸው ነው ጨበጥ አድርጉት፣ በደንብ ጨብጡትና ባገኘው አጋጣሚ ወንጌል ስበክ በሉት። ክብር ለኢየሱስ ይሁን። ምን ልላችሁ ኖርማል ሆናችሁ አትሙት። እስቲ በላ፣ ጠጣ፣ ሰራ፣ አገባ፣ ወለደ፣ ሞተ። በጣም ይሄ በጣም ከባድ ታሪክ ነው። በእውነት ነው ማለት ምንም በቃ ከማንም ያልተለየ ታሪክ ነው። ግን በላ፣ ጠጣ፣ አገባ፣ ወለደ እንዳለ ሆኖ በሱ ምክንያት ግን የሄደበት ከተማ ላይ ለውጥ አመጣ። ወንጌል ሰብካ 500 ሰው አዳነ። ይሄ ጎልደን ነው ማለት ሰማይ በወርቅ ነው የሚጻፈው። ስለዚህ እግዚአብሔር እዚህ ከተማ ሲያመጣችሁ ዝም ብሎ አለመጣችሁ። ከተወለዳችሁበት ምድር እግዚአብሔር ወደዚህ ምድር ሲያመጣችሁ ስራ ሰርታችሁ ኑሯችሁ እንዲቀየር ብቻ እግዚአብሔር አላመጣችሁ። በእናንተ ሁኔታ ልጁን መግለጥ ይፈልጋል። በእናንተ ሁኔታ ኢየሱስን ማሳየት ይፈልጋል። ስለዚህ እግዚአብሔር በሰጣችሁ እድሜ፣ እግዚአብሔር በሰጣችሁ እድል፣ እግዚአብሔር በሰጣችሁ ጤንነት ይሄ ሰውዬ በሰንሰለት ከሰበከ የተፈታን እኛ እንዴት አንሰብክም? ስለዚህ እግዚአብሔር አጠገባችሁ ያለውን ሰው ያመጣው እኮ ወንጌል እንድሰብኩት ነው። እናንተ የምትሰሩበት ካምፓኒ ገብታችሁ እንድትሰሩ ያደረገው በእናንተ ምክንያት ወደ ጌታ የሚመጣ ሰው ስላለን። ሌላ ሰው እግዚአብሔር እዚህ ምድር አምጥቶ እዛ ቀጥሮ ማሰራት ይችላል። እናንተን ጌታ ወደዚህ ሲያመጣ እዚህ ዱባይ ላይ እግዚአብሔር በእናንተ መስራት የሚፈልገው ነገር። ስለዚህ እግዚአብሔር ቅዱሳን በምክንያት መጣችኋል። ቢገባችሁም ባይገባችሁም ዛሬ ግን ዱባይ ነው ያላችሁት። ሲገባችሁም ሳይገባችሁም መጣችሁ ቢሆን ሮጣችሁ መጣችሁ፣ ደስ ብሏችሁ መጣችሁ። ዛሬ ግን አሁን በዚህ ሰዓት እዚህ ነው ያላችሁት። እግዚአብሔር በእናንተ እዚህ ከተማ ላይ አንዳች የተለየ ስራ አለው። አሜን። ቆመን እንጸልይ። እስቲ የተባረኩ እጆቻችሁን ከፍ አድርጓቸው። ኢየሱስ